ሰላም ጤና ይስጥልኝ ባለፈው ክፍለ ጊዜያችን external components of the earth ውጫዊ የመሬት ይዘቶችን አይተናል እነዚህ ውጫዊ የመሬት ይዘት የምንላቸው በአራት ሰብ ሲስተም or በአራት ከፍለን አይተናቸዋል lithosphere hydrosphere biosphere and atmosphere ብለን ከፍለን አይተናል ከነዚህ መካከል lithosphere እና hydrosphere ባለፈው የተወያየንባቸው ሰብ ቶፒኮች ናቸው ማለት ነው ሪቫይዝ ለማድረግ ያክል external component of the earth በአራት ሰብ ሲስተም ወይም በአራት ክፍሎችን ይከፈላሉ እነዚህም ስማቸው ወይም መጠሪያቸው ከግሪክ ቃል እንደተገኘ ይህም ሊቶ ሃይድሮ ባዮ ኤንድ አትሞ ከሚለው ቃላቶች የመጡ ናቸው so litho means land or stone parts or rock part of the earth and hydro means water and bio living thing or life and atmo means air ብለን or vapor ትነት ብለን ያየንበት ሁኔታ ነበር ዛሬ ደግሞ የምናየው ቀሪዎቹ ወይም ሁለቱ የቀሩን the biosphere and atmosphere የምናይ ይሆናል bio means life or living thing ማለት ነው bio ማለት ህይወት ያላቸው ወይም ህይወት ማለት ነው በአጠቃላይ በዚህ በኤክስተርናል ኮምፖነንት ኦፍ ዘ earth በውጫዊ የመሬት ይዘት ላይ biosphere ስንል ምንድነው is a part of earth's surface ምንድነው የመሬት ገጽታ አንዱ ክፍል ሲሆን where living things exist ህይወት ያላቸው ነገራቶች ከትናንሽ ነፍሳት እስከ ትላልቅ እንስሳቶች እና ሰዎች አጠቃላይ እጽዋቶች ሁሉንም ነገር ያካተተ ነው ማለት ነው it includes plants animals and microorganisms በዚህም ፕላንቶች እጽዋቶችን በአጠቃላይ ምድር ላይ የሚገኙ animals እንስሳቶች እንደዚሁም ደግሞ microorganisms እነዚህ microorganism የምንላቸው ደግሞ ትናንሽ ነፍሳት ወይም በአይናችን ማየት የማንችላቸው ልክ እንደ ባክቴሪያ ቫይረስ ሆኑ ኦርጋኒዝም ብለን ማይክሮኦርጋኒዝም ብለን እንጠራቸዋለን እነዚህ ህይወት ያላቸው ነገራቶች በአጠቃላይ ምድር ገጽታ ላይ የሚኖሩ አካላቶች ምን ብለን እንጠራቸዋለን ባዮስፌር ብለን እንጠራቸዋለን ማለት ነው So the fourth part of the external component of the earth is atmosphere this atmosphere is the envelope of air that surrounds the earth ምንድነው ይህ አየር የምንለው ወይም አትሞስፌር የምንለው በአማርኛ ከባቢ አየር ብለን የምንጠራው ነው ይህ በኤንቫይሮንመንት ወይም በአካባቢያችን የሚገኙ አጠቃላይ ጋዞች ወይም አየሮች ምን ብለን እንጠራቸዋለን አትሞስፌር ብለን እንጠራቸዋለን it's a mixture of gases ምንድነው ይሄ ምንድነው የጋዞች mixture ድብልቅ ነው የተለያዩ ጋዞች በአጠቃላይ ብዙ አይነት ጋዞች አሉ በዚህ environment ከባቢ አየር ላይ ኦክሲጅን ካርቦን ዳይኦክሳይድ ናይትሮጅን ሌሎችም ጋዞች አሉ እነዚህ ጋዞች በአጠቃላይ ምን ብለን እንጠራቸዋለን አትሞስፌር ብለን እንጠራቸዋለን ወይም ከባቢ አየር እንላቸዋለን እነዚህ በአካባቢያችን ወይም የሚገኙ ናቸው ወይም external components of the earth ውጫዊ የመሬት ይዘቶች ከሚባሉት መካከል ይጠቀሳሉ ማለት ነው So the most abundant gas in the atmosphere is nitrogen ምንድነው በጣም በብዛት የሚገኘው በአካባቢ አየር ላይ የሚገኘው ጋዝ ምን ይባላል ናይትሮጅን ይባላል ናይትሮጅን በከባቢ አየር ላይ 78% የሚሆን ከቨር የሚያደርግ ወይም ደግሞ 78%ን ይዘት ያለው የከባቢ አየር ጋዝ ምን ይባላል ናይትሮጅን ብለን እንጠራዋለን ማለት ነው so nitrogen enter the atmosphere when volcanoes erupt and when dead plants and animals decay ምንድነው ናይትሮጅን ደግሞ ወደ ከባቢ አየር የሚገባው እንዴት ነው ካለን አንደኛ በቮልካኖ ነው ቮልካኖ ማለት በእሳተ ገሞራ ጊዜ ቮልካኒዝም ጊዜና እንደዚሁም ደግሞ ከሞቱ ወይም ብስባሽ ከሆኑ እጽዋቶችና እንስሳቶች ቅሪተ አካል እነዚህ ወደ አትሞስፌር ይገባል ማለት አንደኛ በቮልካኒዝም ጊዜ ብዙ የሆኑ
ጋዞችን ይወጣል። ሁለተኛ ደግሞ በሞቱ እንስሳቶችና እጽዋቶች ብስባሽ አማካኝነት ወደ ከባቢ አየር የሚፈጠር ጋዝ ናይትሮጅን በመባል ይታወቃል። ይህ ናይትሮጅን ከከባቢ አየር ጋዞች 78% ከቨር ያደርጋል ማለት ነው። and the second most abundant gas in the earth's atmosphere is oxygen. እንደናው በሁለተኛ ደረጃ በጣም በብዛት የሚገኝ ጋዝ ምን ብለን እንጠራዋለን? ኦክሲጅን ብለን እንጠራዋለን። ይህም 21% ከቨር ያደርጋል ማለት ነው። እዚህ ጋር ከታች ስሉ ላይ እንደምትመለከቱት አብዛኛው ፐርሰንት 78% ምንድነው ከቨር የሚያደርገው ናይትሮጅን ሲሆን 21% ደግሞ ማን ነው? ኦክሲጅን ነው ማለት ነው። 21% እና 78% ደግሞ ስንት ይሆናል? ከ100% 99% ሁለቱ ከቨር ያደርጉታል ማለት ነው። so the most abundant gas in the atmosphere are nitrogen and oxygen ናቸው ማለት ነው። ሌሎቹ ቀሪዎች ጋዞች ደግሞ በከባቢ አየር ላይ የሚገኙት 1%ን ከቨር ያደርጋሉ ማለት ነው። oxygen is primarily produced by plants. እንደምናውቀው ፕላንቶች ለኛ ወይም ለሰዎች or ለአኒማል ኦክሲጅንን ይሰጣሉ። እኛ ደግሞ ለነሱ ካርቦን ዳይኦክሳይድ እንሰጣለን። ስለዚህ primarily በብዛት ፕሮዲዩስድ የሚደረገው በማን ነው? ከፕላንቶች ነው ማለት ነው ኦክሲጅን። nitrogen and oxygen accounts for about 99% of the gases. ይህም ናይትሮጅን እና ኦክሲጅን መጀመሪያ እንዳልነው 99% የሚሆን ከጋዞችን ከቨር የሚያደርጉት ሁለቱ ናቸው ማለት ነው። ኦክሲጅን እና ናይትሮጅን 99%ን ጋዝ ያደርጋሉ በአትሞስፌር ላይ። gas include argon, carbon dioxide, methane and water vapor make up the rest of the atmosphere. ምንድነው እነዚህ ልክ እንደ አርገን አይነት ጋዞች እንደዚሁም ደግሞ ካርቦን ዳይኦክሳይድ፣ ሚቴን፣ water vapor የውሃትነት እነዚህ ጋዞች ደግሞ ምንድነው ሌሎች 1%ን ከቨር ከሚያደርጉ በአትሞስፌር ላይ የሚገኙ የጋዝ አይነቶች ናቸው ማለት ነው። ስለዚህ እነዚህ አጠቃላይ ምን እንላቸዋለን? the four external components of the earth ምንድነው አራቱ በውጫዊ የመሬት ገጽታ ላይ የሚገኙ ይዘቶች ወይም የመሬት ይዘቶች ብለን እንጠራቸዋለን። በእነዚህ በአራቱ ማለት ነው ብዙ ነገራቶች ህይወት ያላቸው ነገራቶች፣ ደረቃማ የመሬት ክፍል፣ ውሃማ የመሬት ክፍል እነዚህ በአጠቃላይ ምንድነው የሚገኙ ናቸው ማለት ነው። አጠቃላይ የዛሬው ትምህርታችን ይህንን ይመስላል። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስፍሩልኝ።